ታቦቱ ቋሚ ምሳሌ ነው፣ እግዚአብሔርን የምናውቅበት። እግዚአብሔር በታቦቱ ላይ ተገልጾ እስራኤላውያንን በዘመነ ብሉይ ያነጋግራቸው ነበር። ታዲያ ክርስቶስ ተሰቅሎ በዘመነ ሐዲስ እግዚአብሔር ዓለምን በደሙ ሲያድን የታቦቱ ሥርዓት ተሽሯል የሚሉ ሰዎች አሉ። አልተሻረም። ቋሚ ምሳሌ ማለት ሁል ጊዜ ታቦቱ ክርስቶስን ይገልጻል። ክርስቶስ ቢኖርም ክርስቶስ ቢገለጽም በሥጋ ዓለምን ተገልጾ ባፈሰሰው ደሙ በቆረሰው ሥጋው ዓለምን ቢያድነው አሁንም የታቦቱ መኖር የማንን መኖር ይገልጻል? የኢየሱስ ክርስቶስን መኖር፣ የእግዚአብሔርን መኖር፣ የአዳኝነቱን መኖር፣ የፍትህነቱን መኖር ታቦቱ ይገልጻል። አሁንም እግዚአብሔር የሚያነጋግረን በታቦቱ ላይ ነው። ኢየሱስ ክርስቶስ የሚያነጋግረን በታቦቱ ላይ ነው። የት አግኝተህ ታነጋግረዋለህ? ቅዱስ ጳውሎስ እኮ ያ የሞት አገልግሎት መስዋዕት የሚሰዋበት ሙሴ የሚጠራበት ሙሴ እኮ ታቦቱ ጋር ገብቶ ሲመጣ ፊቱ ያበራ ነበር። ሙሴ እኮ ያውም ካህን አይደለም። ሙሴ ምእመን ነው። ታቦቱን የተቀበለው ጽላቱን ከእግዚአብሔር የተቀበለው የእግዚአብሔር ስም የተጻፈበትን ጽላት የተቀበለው ሙሴ ከሲና ተራራ ሲወርድ ፊቱ ያበራ ነበር። ከኃጢአታቸው ብዛት የተነሳ እስራኤላውያን ተገልበብለነ ሙሴ ማየት አልቻልንም፣ ፊትህ ያጥበረብራል፣ አይናችን ሊጠፋ ነው፣ ፊትህ ሸፍን ይሉት ነበረ። ወገኔ አሁን ታቦቱ ላይ ያለው ሙሴ አይደለም። ታቦቱ ውስጥ ገብቶ የሚወጣው ሙሴ አይደለም። የታቦቱ ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ነው። ክብር ምስጋና ለመድኃኔዓለም ይሁን። በምህረት የሚያየን የሚያድነን የሚፈውሰን የሚቀድሰን ሊቀ ካህናታችን ኃጢአታችንን ያስተሰረየልን ይህንን ሁሉ ካህን ጳጳስ ሊቀ ጳጳስ የበላይ ሆኖ የሚመራ የሁላችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው ታቦቱ ላይ ያለው። እግዚአብሔር የተመሰገነ ይሁን።